ጠቅላይ ሚኒስትር አብይ ግለ ታሪክ ሲጠናቀቅ ጎልቶም የወጣው ታሪክ የሚመስለኝ ምንድነው የነበሩ መልካም አጋጣሚዎችን ማለትም ስልጣንን ለማጠናከር ለውጥ ለማምጣት ታላቅ መሪ ለመሆን የነበሩ አጋጣሚዎችን በማበላሸት የፖለቲካል ሳይንስ ታሪክ ውስጥ ትልቅ ትምህርት የሚሆኑ ይመስለኛል ምክንያቱም ሲነሱ የፈጠረውት የነበረው የአንድነትን ስሜት እንዴት እንዳበላሹትና እንዳራከሱት ማለት እኔ ሰው ሆን ብሎ ለማራከስ ቢፈልግ ራሱ እንደዚህ የሚችል አይመስለኝም ደጋፍ ያንን አይነት ድጋፍና ተቀባይነት ይዞ የጀመረ የኢትዮጵያ መሪ ቢያንስ እስከ ዘመናዊ ኢትዮጵያ ጀመረች ከምንለው ከቴዎድሮስ ወዲ አይተናናቀ ስለዚህ ነገ ጠቅላይ ሚኒስትር አብይ አፍንጫቸውን ተይዘው ሄግ እንደነ ሰርቢያው መሪ ማን ነበር እንደነ ሚሎሶቪች አፍንጫቸውን ተይዘው እዛ መቀለጃ ከመሆናቸው በፊት እዛው ነው ቢለምኑ የሚሰማቸው ይል ከህዋት መማር ካለባቸው ያንን ነው መቀለጃ የመሆን እድላቸው አሁን ብር ላይ ምክንያቱም የእንትና የመንግስቱ ኃይለማርያም አማራጭ ገብቷቸው ከሆነ ተዘግቷል በምንም ታምር ማንም የሚለቀው የለም አብይን በስደተኛ አረብ ሀገር መሄድ አይችልም ባሁን ሰዓት መውጫ የሚባል ነገር የለም it's locked አይደለም ውጪ ተሰደህ ለመኖር ስልጣንህን ለቀ ለቪዛ ተከልክለሃል ካልገባህ ይሄ በጣም ከባድ ቀን ነው ስለዚህ ያለ አማራጭ ኢትዮጵያን ስቴት በእጅህ ይያለ የኢትዮጵያን ስቴት ተጠቅመህ ጫዋታውን ልትገለብጥ የመጨረሻ ድልህ ልትጠቀም ትችላለህ that's an option ያለበለዚያ እንደ ጻድቃን አሁን ጻድቃን ያስቃል ማለት እንደዛ አይነት ወሬ ሲያወራ ኮሜዲ ነው እንጂ መቼም እንትን አትለውም እውነት ነው አትለው የጠቅላይ ሚኒስትር አብይ ደግሞ የሚሆነው ሄግ ተይዘህ ወይም እንግዲህ አፍሪካ መሪ ነው ምናምን ተብሎ ሳውዝ አፍሪካ ምናምን ልትሆን ትችላለህ የጦር ወንጀለኝነትን ደግሞ ኦሬዲ ያቀነቀኑት ነው በቃ የጦሩን all ክሶች እንትኖቹ የክስ ቻርጁ ምናምን ተጽፎ አልቆልሃል it's just እና የሚከሱ ሰዎች ደግሞ በራስ ሰው ነው የሚያስከስሰው ደግሞ በሌላ አይደለም የፈረንጅ ጠበቃ ያቆሙልህ የራስን ሰው ነው የሚያቆሙልህ ስለዚህ ነገሩ ጨዋታው እንትኑ ዙሩ እየከረረ ይሄን ዙር የኢትዮጵያን ስቴት ሳታጣ ከጅህ ስልጣን ከጅህ ሳያመልጥ መጫወት ትልቁ ካርድ እሱ ነው ምን አድርገህ ነገሮችን ልትቀይር ትችላለህ ለራስህም ለሀገርህም ሲጀምር መጀመሪያ ለራስህ አስብ ምክንያቱም እኔ እምነት አለኝ ያው በእምነት ነው እንጂ የኢትዮጵያን ነገር የሚታየውን ሃርድ ፋክት ብቻ የሚታየውን ምንድነው ደረቁን ሐቅ ብቻ እንነጋገር ከተባለ ምንም ጥያቄ የለውም አንተ በመትለው ስማማለሁ ግን አገር የምትኖረው በዛ ብቻ አይደለም በተለይ ኢትዮጵያ ቃል ያለው ህዝብ ቃል ያለው ምድር ነው ብዬ ስለማምን ነው እንጂ አሁን ያለው ነገር አሁን የኢኮኖሚ ማዕቀብ ሳይጀመር ኢኮኖሚው እንዴት እየከበደ እየመጣ እንደሆነ ይው 21% በ50% ታይቶ በማይታወቅ ሁኔታ በ100% ደረጃ እየጨመሩ ያሉ ሸቀጦች አሉ ስለዚህ አሁን ያለው ነገር እንዲህ ሲቀጥል እነሱ ደግሞ ሰራዊታቸውን ያስገቡቀን ያልነው ደም መፋሰስ ያልነው ውጥንቅጥ መሪዎቻችን ተይዘው ሄግ ላይ ምናምን መቅረብ ይጀመራል ስለዚህ ምን ስቴፖች ሊደረግ ነው የሚችለው የሚለው ነገር ነው የሚታየኝ አሁን አንድ የሚታየኝ ነገር ምንድነው ምክንያቱም ጉዳዩ ከኢትዮ ኤርትራ ጋር የተወሳሰበ ጉዳይ ስለሆነ ጠረጴዛ ላይ የምታስቀምጠው ነገር ኢትዮ ኤርትራን ያካተተ ነገር መሆን አለበት እና እኔ ኢትዮ ኤርትራ ኮሚሽን ነገር ቢያቋቁም አብይ አሁን ትልቅ ኮሚሽን ማለት ኦነግም ሻቢያም የኤርትራ ተቃዋሚዎችም ህወሓት መሰል ባይቶና whatever አረና ምናምንም ያለበት አንድ ትልቅ ኮሚሽን አዋቅረህ
እንዴት ነው ከዚህ ነገር ውስጥ ምንወጣው እንስቲ እንነጋገር እንወያይ እንተባበር ማለት ይሄ አንደኛ አብረን እንዳን አይነት ነገር መጀመር አለበት አብይ ሊደርሺፑን አብይ ነው መውሰድ ያለበት ይሄ አንደኛ እንትንም አይደለም ምንድነው የሽግግር መንግስት ምናምን የሚለውን ጥያቄ I'm not talking that እሱ አይደለም መንግስት አንድ ነው መንግስት በእጁ ነው እሱ ኢኒሺዬቲቭን ይወስድ እኔ እናንተ ወይንም ሲቪል ሶሳይቲዎች ማን ተሰብስበን ልናረጋው የምንችለው ነገር አይደለም ያን አይነት አቅም ሊኖር ይችላል ግን ያን አይነት አቅም የለም ግን ጠቅላይ ሚኒስትር አብይ ይሄ አበባ የመትከል ምናምን ፓርክ እንግዳ ሲመጣ ይዞዛ ቡና የመጠጣት ቀልዱን አቁሞ I'm talking real ስራ real የሆነ ነገር ምክንያቱም ሊትራሊ ሄግ እናየዋለን ይሄን ሰውዬ ሄግ ነው የምናገኘው ምን ማለት እንደሆነ ሊገባው የሚችል አልመሰለኝም ትሬንዶቹን እየተናገረ የገባው አይመስለኝም